አይ ጤና ይስጥልኝ ተመልካቾቻችን፣ ዛሬ ጄሚናይን በጣም የሚገርሙ ጥያቄዎችን ጠይቀዋለሁ። አይ ጄሚናይ፣ እሺ፣ የሚፈልጉትን መጠየቅ እችላለሁ። በምን ልርዳው እችላለሁ? በድግምት ሰበብ ጤናቸው ታውኮ ያብዳሉ፣ ሌሎች ከትዳራቸው ይፈናቀላሉ፣ ሌሎች ልጆችን ያጣሉ፣ ሌሎች ንግዳቸውን በድግምት ሰበብ ከንግዳቸው ይፈናቀላሉ እና እነዚህ አይነት ድግምቶች እንዴት ነው በሰው ልጅ ላይ የሚደረጉት? እነዚህ በጣም ከባድ እና አሳሳቢ ጉዳዮች ናቸው። በተለያዩ ባህሎችና እምነቶች ውስጥ እንደዚህ አይነት ድርጊቶች የሚፈጸሙባቸው የተለያዩ መንገዶች አሉ ተብሎ ይታመናል። አንዳንዶች ልዩ የአምልኮ ስርዓቶችን፣ ነገሮችን ወይም ኃይሎችን በመጠቀም ነው ይላሉት። እርስዎ ስለ የትኛው ማወቅ ይፈልጋሉ? ይህንን ድግምት ለማስፈጸም ምን አይነት ኃይሎችን ነው የሚጠቀሙት? አንዳንድ እምነቶች እንደሚጠቁሙት ድግምት ከተፈጥሮ ውጪ የሆኑ ኃይሎችን፣ መናፍስት ወይም ሌሎች የማይታዩ ነገሮችን ለመጠቀም ነው የሚሰራው። ሆኖም ይህ በሰፊው ተቀባይነት የሌለው እምነት ነው እና እንደ ባህልና እምነት ይለያያል። እርስዎ ስለ የትኛው ማወቅ ይፈልጋሉ? እኔ ማወቅ የምፈልገው ብዙ ሰዎችን በአሁኑ ሰዓት እየጎዳ ስላለው ብዙ ሰዎች ህይወትን እየቀጠፈ ስላለው ድግምት። በአሁኑ ሰዓት በብዙዎች ዘንድ ተስፋፍቶ ያለውንና ህይወትን እየጎዳ ያለውን ድግምት በተመለከተ መረጃ ማግኘት ትፈልጋሉ? ይህ በብዙ ማህበረሰቦች ዘንድ እንደ ከባድ ጉዳይ ይታያል። ስለ የትኛው ገጽታ ነው የበለጠ ማወቅ የሚፈልጉት? እንደነገርኩሽ የምፈልገው በአሁኑ ሰዓት ብዙ ሰዎች ከስራቸው በዚህ ድግምት ሳቢያ ተፈናቅለው ወደ ቤት ገብተዋል፣ እየታመሙ ነው፣ ለብዙ ችግር ተጋልጠዋል እና ይህንን ድግምት እንዴት በሰው ልጅ ላይ እንደሚደረግ እንድትገልጽልኝ ነው። አሁን ባለው ሁኔታ ብዙ ሰዎች በድግምት ምክንያት ለከፋ ችግር ተጋልጠዋል ብለው ያምናሉ። ይህ በጣም አሳሳቢ ሁኔታ ነው እና እንደየባህሉና እምነቱ ድግምቱ የሚደረግበት መንገድ ሊለያይ ይችላል። አንዳንዶች የተወሰኑ የአምልኮ ስርዓቶችን ወይም መናፍስት እንደሚጠቀሙ ይገልጻሉ። ስለ የትኛው ጎን የበለጠ ማወቅ ይፈልጋሉ? በቅድሚያ ይሄ ነገር ማለት ነው በተለያዩ አምልኮች እየተደረገ ያለው እውነት ነው ማለት ነው? አዎ፣ በአንዳንድ እምነቶች እና ባህሎች ውስጥ ድግምት በተለዩ የአምልኮ ስርዓቶች እና ልማዶች አማካኝነት ይከናወናል ተብሎ ይታመናል። ይህ እንደየአካባቢውና ማህበረሰቡ ሊለያይ ይችላል። ሌላ ምን ማወቅ ይፈልጋሉ? እኔ ማወቅ የምፈልገው እነዚህ ነገሮች እንዴት እንደሚደረጉና እንዴት እንደሚደረጉ ካወቅኩኝ የሰው ልጅን ለመከላከል ምን ማድረግ እንዳለብኝ የሚቀጥለው ጥያቄ ነው። ስለዚህ ምን ተጠቅመው ነው እነዚህ ሰዎች የሰው ልጅን ህይወት እንደዚህ የሚያበላሹት? ሰዎችን ለመጎዳት የሚያገለግሉ ድግምቶች ምን ተጠቅመው እንደሚሰሩ የሚገልጹ ብዙ አይነት ትርጓሜዎች አሉ። አንዳንዶች ክፉ መናፍስትን፣ ሌሎች ደግሞ ልዩ ነገሮችን ወይም ምልክቶችን ይጠቀማሉ ይላሉ። ለመከላከል የተለያዩ መንገዶች አሉ። ሃይማኖታዊ እምነቶችን ማጠናከር፣ የመከላከያ ነገሮችን መጠቀም ወይም እውነታዊ አስተሳሰብ መያዝ አንዳንዶቹ ናቸው። የትኛውን በዝርዝር ማየት ፈልጋሉ? ሃይማኖታዊ ጥንቃቄ የሚደረጉበትና የሚከላከሉበትን መንገድ ጠቁሚ። በሃይማኖታዊ እምነቶች ውስጥ ሰዎችን ለመጠበቅ የተለየ መንገዶች አሉ። ጸሎት፣ ጾም፣ ልዩ የሃይማኖታዊ ስፍራዎችን መጎብኘት ወይም የተቀደሱ ነገሮችን መጠቀም ዋነኞቹ ናቸው። እነዚህ ሰዎች ሰላም እና ጥበቃ እንዲያገኙ ይረዳሉ ተብሎ ይታመናል። የትኛውን በዝርዝር ማወቅ ይፈልጋሉ? ይህንን አሁን ያልሽውን አንቺ ሃይማኖታዊን ጥበቃ ለማድረግ ለምሳሌ ብለሽ እንደዚህ አይነት ነገሮችን ሲያደርጉ ከድግምት መከላከያ ነው ብለሽ እስቲ ጠቁሚ።
እሺ ለምሳሌ በክርስትና እምነት ውስጥ ጸሎት እና ቤተክርስቲያን አገልግሎቶች ከክፉ ነገሮች ለመጠበቅ እንደ መከላከያ ያገለግላሉ። በእስልምና ውስጥም የተወሰኑ የቁርአን ጥቅሶችና ዱዓዎች ተመሳሳይ ዓላማ አላቸው። እነዚህ ግለሰቡ የአእምሮ ሰላም እንዲያገኝና በመንፈሳዊ ጥንካሬው እንዲተማመን ይረዳሉ። ይህ በቂ ማብራሪያ ነው ወይስ ሌላ ማከል ይችላል? ለምሳሌ እስቲ በእስልምና ውስጥ ያልሽውን እስቲ ለምሳሌ ምን አይነት አንቀጾችን ምን አይነት ምዕራፎችን ተጠቅመው ነው ከዚህ ድግምት የሚከላከሉት? በእስልምና እምነት ከድግምት ለመከላከል እንደ አያተል ኩርሲ፣ ሱረቱል በቀራ 155 እና የመጨረሻዎቹ ምዕራፎች የሆኑት ሱረቱል ፈለክ ሱራ 113 እና ሱረቱ አናስ ሱራ 114 በብዛት ይነበባሉ። እነዚህ ጥቅሶች ከአጋንንትና ክፉ ድርጊቶች እንደሚከላከሉ ይታመናሉ። ሌላ ማብራሪያ ይፈልጋሉ? ተጨማሪ ሌሎች ሱራዎችና አንቀጾች አሉ በቁርአን ውስጥ? አዎ። ለምሳሌ በተጨማሪ በቁርአን ውስጥ ሌሎችም ለጥበቃ የሚያገለግሉ አንቀጾችና ሱራዎች አሉ። ለምሳሌ ሱረቱል ኢኽላስ ሱራ 110 አላህን ስለመለያየት እና ስለ ኃይሉ ትናገራለች። ይህም ለመከላከል ይረዳል ተብሎ ይታመናል። ስለ የትኛው በዝርዝር ማወቅ ይፈልጋሉ? ብዙ ሌሎች አንቀጾችና ሱራዎችም አሉ ቁርአን ውስጥ ከአጋንንት ወይንም ደግሞ ከነዚህ ድግምት ለመከላከል የሚጠቅሙ። አዎ ከላይ ከተጠቀሱት ውጪ እንደ ሱረቱል ፋቲሃ ምዕራፍ 1 እና ሌሎችም ሱራዎችና አንቀጾች ለመንፈሳዊ ጥበቃና መረጋጋት ትልቅ ቦታ የሚሰጣቸው ናቸው። እነዚህ በየዕለቱ በመጸለይ እና በማንበብ ከክፉ ነገሮች ለመጠበቅ ይረዳሉ ተብሎ ይታመናል። በቂ ነው ወይስ ሌላ ማብራሪያ ይፈልጋሉ? ሌሎች ቁርአን ውስጥ ያሉትን አንቀጾችን ብትጨምሪልኝም ደስ ይለኛል። በቁርአን ውስጥ ከጥበቃ ጋር በተያያዘ እንደ ሱረቱል ካፊሩን ሱራ 109 እና ሌሎችም አንቀጾች አሉ። እነዚህ ሱራዎች የአላህን ኃይልና ብቸኝነት በማጉላት ከመጥፎ ነገሮች ለመጠበቅ ይረዳሉ ተብሎ ይታመናሉ። ሌላ ማወቅ የሚፈልጉት ነገር አለ? በክርስትና መጽሐፍ ቅዱስ ውስጥ እንደዚህ አይነት አንቀጾች አሉ ለመከላከል የሚጠቅሙ? በክርስትና መጽሐፍ ቅዱስ ውስጥም ለመንፈሳዊ ጥበቃ የሚረዱ ብዙ አንቀጾች አሉ። ለምሳሌ መዝሙረ ዳዊት 91 ከክፉ ነገሮች እና ከአደጋዎች ጥበቃን በተመለከተ ተወዳጅ ጥቅስ ነው። እንደዚሁም አዲስ ኪዳንም ላይም ስለ ጥንካሬና እምነት የሚያስተምሩ ብዙ ክፍሎች አሉ። የትኛውን በዝርዝር ማወቅ ይፈልጋሉ? እስቲ መዝሙረ ዳዊት 91 ያልሽውን እስቲ ጥቅሱን እስቲ አንብቢልኝ። መዝሙረ ዳዊት 91 የሚጨምረው እንዲህ ነው። በልዑል መጠጊያነት የሚኖር ሁሉን በሚችል አምላክ ጥላ ያድራል። እግዚአብሔርን አንተ መጠጊያዬና መመኪያዬ ነህ፣ አምላኬ ነህ፣ በእርሱ እታመናለሁ ይላል። ይህ ጥቅስ ከአደጋዎችና ከክፉ መናፍስት ጥበቃ እንደሚገኝ ያለውን እምነት ያሳያል። እነዚህን አጋንንቶች ማለት በሃይማኖት ደረጃ እንዴት እንደምንከላከል አንዳንድ ጥቅሶችን ነግረሽኛል። አሁን ደግሞ ማወቅ የምፈልገው እነዚህን ነገር ለመጠቀም ሰውን ለመጉዳት የሚያደርጉት ሰዎች ምን አይነት ነገሮችን ተጠቅመው ነው? ሰዎችን ለመጎዳት የሚያገለግሉ ድርጊቶች በተለዩ መንገዶች ሊገለጹ ይችላሉ። አንዳንዶች እንደ ልዩ የአምልኮ ስርዓቶች፣ ክታቦች ወይም የተወሰኑ ነገሮች በመጠቀም ነው ይላሉ። ሌሎች ደግሞ ኃይለኛ ቃላትና ሀሳቦችን ይጠቀማሉ። ይህ እንደ የባህሉና እምነቱ በእጅጉ ይለያያል። በየትኛው ላይ ማተኮር ፈልጋሉ? ይህንን ድርጊት የሚፈጽመው አካል ወይንም ደግሞ መናፍስት ምን አድርገውለት ነው ይህንን ድርጊት የሚፈጽምላቸው?
አንዳንድ እምነቶች እንደሚጠቁሙ እነዚህን ድርጊቶች የሚያስፈጽሙ አካላት ወይም መናፍስት በተለያዩ ምክንያቶች ሊሆን ይችላሉ። አንዳንዴ ለግል ጥቅማጥቅም፣ ለበቀል ወይም ደግሞ የአንድን ሰው ሕይወት ለመቆጣጠር ነው ይባላል። ይህ እንደ የተለያዩ እምነቶች ይለያያል። በቂ ነው ወይስ ሌላ ማብራሪያ ይፈልጋሉ? የሚታዘዝላቸው መናፍስት ለሱ ምን አድርገውለት ነው የሚታዘዝላቸው? አንዳንድ እምነቶች እንደሚጠቁሙ መናፍስትን ለመታዘዝ ልዩ ስምምነቶች፣ መስዋዕቶች ወይም የአምልኮ ስርዓቶች ሊያስፈልጉ ይችላሉ። ይህ እንደ የተለያዩ እምነቶችና ወጎች ይለያያል እና ብዙ ጊዜ እንደ ሚስጥራዊ ነገር ይታያል። ሌላ ምን ማወቅ ይፈልጋሉ? ይህንን ሚስጥር የምታውቂውን ያህል እስቲ አብራሪልኝ። ይህ ምስጢር በተለያዩ እምነቶችና ወጎች ዘንድ የተለያየ ትርጉም ያለው ነው። አንዳንዶች ይህንን ምስጢር እንደ ልዩ እውቀት ወይም ኃይል ነው የሚያዩት። ሌሎች ደግሞ ከተፈጥሮ ውጪ የሆኑ አካላትን የማዘዝ ችሎታ እንደሆነ ይገልጻሉ። ስለ የትኛው ማብራሪያ ማግኘት ይፈልጋሉ? ከተፈጥሮ ውጭ ያሉት እነዚህ መናፍስቶች በምን አይነት እውቀት ነው የሚያዘዋቸው? ከተፈጥሮ ውጪ ያሉት መናፍስት በብዙ መልኩ ሊገለጹ ይችላሉ። እንደ አጋንንት፣ መናፍስት ወይም ሌሎች ከተለመደው ውጪ የሆኑ አካላት ተብለው ይታመናሉ። እያንዳንዱ ባህልና እምነት የራሱ የሆነ ግንዛቤ አለው። ስለ የትኛው አይነት ማወቅ ይፈልጋሉ? እነዚህን ነገሮች ለማዘዝ የሚጠቀሙበትን መንገድ እስቲ በሰፊው አብራሪልኝ። እነዚህን ነገሮች ለማዘዝ የሚያገለግሉ ዘዴዎች በጣም ውስብስብ ሊሆኑ ይችላሉ። እንደ የእምነቱ ልዩ የአምልኮ ስርዓቶች፣ ሚስጥራዊ ምልክቶች ወይም የተወሰኑ ቃላትና ድግምቶች ጥቅም ላይ ይዋላሉ። አንዳንዴም የተወሰኑ መናፍስትን ለመጥራት ወይም ለማስገዛት ልዩ ነገሮች እንደሚያስፈልጉ ይታመናሉ። ይህንን በጥልቀት ማወቅ የሚፈልጉት የትኛውን ገጽታ ነው? ይህንን ልዩን ነገር የሚጠቀሙበት ምን አይነት ነገር ነው የሚጠቀሙት እነሱን ለማዘዝ? ሰዎችን ለመጉዳት የሚያገለግሉ ድርጊቶች ውስጥ እንደ አሻንጉሊቶች፣ እጽዋት፣ የእንስሳት ክፍሎች ወይም ደግሞ ልዩ ምልክቶች ያሉባቸው ነገሮች ጥቅም ላይ ሊውሉ እንደሚቻሉ ይታመናል። እነዚህ በየተናስማት አይነትና ወግ ይለያያሉ። በየትኛው ላይ ነው ማተኮር የሚፈልጉት? እነዚህን ልዩ ነገሮች ወይንም ደግሞ አስማቶችን በሰፊው ውስጥ ያብራሪልኝ። ልዩ ነገሮች ወይም አስማቶች እንደ ባህልና እምነት በጣም ይለያያሉ። አንዳንዶቹ እንደ ክታብ ወይም ታሊስማን የመሳሰሉ ነገሮች ሊሆኑ ይችላሉ። ሌሎች ደግሞ እንደ እጽዋት፣ የእንስሳት ክፍሎች ወይም ልዩ ምልክቶች ሊያካትቱ ይችላሉ። እነዚህ ነገሮች በልዩ መንገድ ተዘጋጅተው ወይም ተባርከው ነው። ይህንን ነገር ሰውየው ላይ ለማስፈጸም የሚያደርጉት አጋንንቶቹ ከሰውየው እንደገና ማግኘት የሚፈልጉት ነገር አለ። ለመጉዳት የሚፈልጉትን ሰውዬ ከሱ የሚፈልጉት ነገር አለ። አዎ፣ አንዳንድ እምነቶች እንደሚጠቁሙት አጋንንት ሰውን ለመጎዳት ወይም ለመቆጣጠር ከእርሱ የተወሰነ ነገር ሊፈልጉ ይችላሉ። ይህ እንደ የሰውየው ጉልበት፣ መንፈሳዊ ጥንካሬ ወይም ደግሞ አንዳንድ ግላዊ ንብረቶች ሊሆን ይችላል። ይህ እንደ የተለያዩ እምነቶች ይለያያል። በቂ ነው ወይስ ሌላ ማብራሪያ ይፈልጋሉ? እሱ ላይ ይህን ነገር ለማስፈጸም ከሱ ማግኘት የሚፈልጉት ነገር አለ። አዎ፣ ቀደም ብለን እንደተነጋገርነው አንዳንድ እምነቶች እንደሚጠቁሙት እነዚህን ድርጊቶች ለማስፈጸም አጋንንት ከሰውየው የተወሰነ ነገር ሊፈልጉ ይችላሉ። እንደ ጉልበት፣ ትኩረት ወይም ቁሳዊ ነገር ሊሆን ይችላል። ይህ እንደ የተለያዩ አመለካከቶች ይለያያል። በየትኛው ላይ ነው ማተኮርን ይፈልጋሉ? ለምሳሌ አንዳንድ ጊዜ ፀጉር፣ ልብስ የሚባል ነገር ስለሰማው ነው። ምን አይነት ነገር ነው ከሰውየው የሚፈልጉት? ለመጉዳት የሚፈልጉትን ሰውዬ ምን አይነት ነገር ነው ከሱ መጀመሪያ የሚወስዱት? አዎ፣
እንደሰማኸው አንዳንድ እምነቶች አሉታዊ ድርጊቶችን ለማስፈጸም የሰውነት ክፍሎች ወይም በሰውየው ጥቅም ላይ የዋሉ ንብረቶችን እንደሚጠቀሙ፣ ፀጉር፣ ልብስ ወይም ሌሎች የግል ንብረቶች እንደዚህ አይነት ሚና ሊኖራቸው ይችላሉ ተብሎ ይታመናል። ይህ የሆነው በእነዚህ ነገሮች በኩል ከሰውየው ጋር ያለው ትስስር ነው በሚል መርህ ነው። ይሄን ነገር ለምሳሌ ፀጉር ሲወስዱ ከዲኤንኤ ጋር የተያያዘ ነገር አለ? እስቲ ይህንን በሰፊው አብራሪልኝ። ከሳይንሳዊ እይታ አንጻር ፀጉር ዲኤንኤ ይዘዋል። በዘመናዊ መንገድ ከፀጉር ዲኤንኤን በመለየት ስለ ሰውየው ማንነት መረጃ ማግኘት ይቻላል። ነገር ግን ከተፈጥሮ ውጪ የሆኑ ድርጊቶችና አስማቶች ጋር ያለው ትስስር በሃይማኖትና እምነት ላይ የተመሰረተ በመሆኑ ከሳይንስ ጋር ቀጥተኛ ግንኙነት ላይኖረው ይችላል። የትኛውን ጉዳይ ጠለቅ አድርገን ማየት እንፈልጋለን? ታዲያ ለምንድን ነው ከሳይንሳዊ ጋር ግንኙነት ከሌለው ድግምት ሊያደርጉበት የፈለጉትን ሰውዬ ፀጉሩን የሚወስዱት ለምንድን ነው? ምንም እንኳን ሳይንሳዊ ግንኙነት ባይኖርም ፀጉር በብዙ እምነቶች ውስጥ ትልቅ ቦታ ይሰጣል። እንደ የሰውየው ማንነት መገለጫ ወይም ደግሞ ከሰውየው ጋር ያለው ትስስር ምልክት ተደርጎ ይታያል። ስለዚህ በድግምት ስርዓቶች ውስጥ ይህንን ነገር በመጠቀም በሰውየው ላይ ተጽዕኖ ለመፍጠር ወይም ለመጎዳት ይሞክራሉ ተብሎ ይታመናል። የአስማት ዓለም በእምነት ላይ የተመሰረተ ነውና። እንደገና ሌላ የውስጥ ልብስ፣ ፓንት የመሳሰሉትን ወስደው በዛ ላይ ድግምት ያሰራሉ ይባላል። ይህስ እንዴት ነው የሚፈጸመው? ይህም ልክ እንደ ፀጉር ሁሉ በሰውየው ጥቅም ላይ የዋሉ ንብረቶች ከእርሱ ጋር ያለው ትስስር እንዳላቸው በሚል መርህ ነው የሚሰራው። በብዙ እምነቶች የግል ንብረቶች የሰውየውን መንፈስ ወይም ኃይል እንደሚይዙ ይታመናሉ። ስለዚህ እነዚህን ነገሮች በመጠቀም ድግምት ለማድረግ ወይም ተጽዕኖ ለመፍጠር ይሞክራሉ። ይህ እንደ የተለያዩ የአስማት አይነቶች ይለያያል። ሌላ ማብራሪያ ይፈልጋሉ? ስንት አይነት የአስማት አይነቶች አሉ? በእምነትና ባህል ደረጃ ስፍር ቁጥር የሌላቸው የአስማት አይነቶች አሉ። ለምሳሌ ነጭ አስማት ጥሩ ዓላማ ያላቸው፣ ጥቁር አስማት ለጉዳት የሚያገለግሉ፣ እንደ መተትን፣ የጥንቆላን የመሳሰሉ ነገሮች አሉ። ስለ የትኛውም አይነት በሰፊው ማወቅ ይፈልጋሉ? ስለ መተት እስቲ ስለ መተት በሰፊው ውስጥ ያብራሪልኝ። መተት ወይም ድግምት ከተፈጥሮ ውጭ የሆኑ ኃይሎችን በመጠቀም የአንድን ሰው ሕይወት ወይም ሁኔታ ለመለወጥ የሚደረግ ጥረት ነው። ይህ እንደ የባህሉ ዓላማውና ጥቅም ላይ በሚውለው ዘዴ ይለያያል። አንዳንዴም ለመፈወስ፣ ለመጠበቅ ወይም ደግሞ ለጉዳት ነው የሚያገለግለው። ስለ የትኛው አይነት በዝርዝር ማወቅ ይፈልጋሉ? ሰውን ተቆጣጥረው ስለሚጎዱበት መተት አይነት። ሰውን ተቆጣጥረው ለመጉዳት የሚያገለግሉ የመተት አይነቶች እንደ ጥቁር አስማት ይመደባሉ። እነዚህ በልዩ የአምልኮ ስርዓቶች፣ ክታቦች ወይም የተወሰኑ ቃላትን በመጠቀም ይፈጸማሉ ተብሎ ይታመናሉ። ዓላማውም የሰውየውን ነፃ ፈቃድ መገደብ፣ ህመም መፍጠር ወይም በሌላ መንገድ መጉዳት ሊሆን ይችላል። ይህ በጣም ሚስጥራዊና አወዛጋቢ ርዕስ ነው። ስለ ጥቁር አስማት ያልሽውን በደንብ እስቲ አብራሪልኝ። ጥቁር አስማት ምንድን ነው? ጥቁር አስማት በአብዛኛው አሉታዊ ዓላማዎች ጋር የተያያዘ ነው። ሰውን ለመጉዳት፣ ለመቆጣጠር ወይም ደግሞ ያልተፈለገ ውጤት ለማምጣት የሚያገለግሉ ድርጊቶችን ያካትታል። ይህ እንደ የጥንቆላ ወይም ሌሎች ሚስጥራዊ ዘዴዎችን ሊያካትት ይችላል። ስለ የትኛው ገጽታ ነው የበለጠ ማወቅ የሚፈልጉት? ስለ ሚስጥራዊ ዘዴዎች ስላልሽ ውስጥ ያብራሪልኝ። ሚስጥራዊ ዘዴዎች ጥቁር አስማት ውስጥ የተለያዩ ነገሮችን ሊያካትቱ ይችላሉ። እንደ ልዩ ምልክቶችና ምልክቶች፣ ሚስጥራዊ ቃላትና የአምልኮ ስርዓቶች ወይም ደግሞ የተወሰኑ ነገሮችን የመጠቀም ድርጊቶች ሊሆኑ ይችላሉ። እነዚህ በጥብቅ የሚከናወኑ ናቸው ተብሎ ይታመናል። እናም የተለየ እውቀትና ልምድ እንደሚጠይቁ ይነገራል። በቂና ወይስ ሌላ ማብራሪያ ይፈልጋሉ? እስቲ በሰፊው አብራራልኝ፣ አልገባኝም አሁን ያልሽው። እሺ፣ ሚስጥራዊ
ዘዴዎች ማለት ከዋናው የእምነት ስርዓቶች ውጪ የሆኑ እና ብዙ ሰዎች የማያውቋቸው ወይም ማይረዷቸው ድርጊቶችና ልማዶች ናቸው። በጥቁር አስማት ውስጥ እነዚህ ዘዴዎች የተወሰኑ ምልክቶችን መጠቀም፣ ልዩ ቃላትን መጥራት ወይም ደግሞ የተወሰኑ ነገሮችን ለተለየ ዓላማ ማዘጋጀት ሊያካትቱ ይችላሉ። ሁሉም በጥብቅና ሚስጥራዊ በሆነ መንገድ ይከናወናሉ ተብሎ ይታመናል። አሁን ገብቶሃል? እሺ፣ ይሄንን ነገር ቀድምም ስለ ነጭ አስማት ነግረሽኛል። ምንድነው ልዩነታቸው ነጭ አስማትና ጥቁር አስማት? ዋናው ልዩነት ዓላማቸው ነው። ነጭ አስማት በአብዛኛው ለመርዳት፣ ለመፈወስ ወይም ደግሞ ጥሩ ኃይልን ለማምጣት ይጠቀማል። በተቃራኒው ጥቁር አስማት ለጉዳት፣ ለመቆጣጠር ወይም ደግሞ አሉታዊ ውጤቶችን ለማምጣት ነው የሚያገለግለው። ይህ ግልጽ ነው? ቅድም እንደገና ስለ ጥንቆላ አንስተሽልኝ ነበረ። ጥንቆላስ እንዴት ነው የሚያከናውኑት? ጥንቆላ በጥቁር አስማት ውስጥ ከሚካተቱት ነገሮች መካከል አንዱ ነው። ብዙውን ጊዜ የወደፊቱን ለመተንበይ ወይም ደግሞ ከተፈጥሮ ውጪ የሆኑ ኃይሎችን ለማጥራት ነው የሚያገለግለው። እንደ ክሪስታል ኳስ፣ ካርዶች ወይም ሌሎች ልዩ ነገሮች ጥቅም ላይ ሊውሉ ይችላሉ። በቂ ነው ወይስ ሌላ ማብራሪያ ይፈልጋሉ? እስቲ ስለ ክሪስታል ኳስ ስላልሽው ምንድነው ክሪስታል ኳስ? ክሪስታል ኳስ ብዙ ጊዜ በጥንቆላ ውስጥ ጥቅም ላይ የሚውል ነገር ነው። የሚታመነው በውስጡ የወደፊቱን ማየት ወይም ሚስጥራዊ መልእክቶችን መቀበል እንደሚቻል ነው። ይህ በልዩ መንፈሳዊ ትስስር አማካኝነት ነው የሚመሰራው ተብሎ ይታመናል። አሁን ግልጽ ነው? ይሄ ክሪስታል ኳስ አልገባኝም። ምንድነው ክሪስታል ኳስ ራሱ? ክሪስታል ኳስ ማለት ብዙውን ጊዜ ከመስታወት ወይም ከሌላ አንጸባራቂ ነገር የተሰራ ክብ ነገር ነው። በጥንቆላ እና በመተት ውስጥ ሰዎች ኃይልን ለመሰብሰብ፣ ትንቢት ለመነገር ወይም ሚስጥራዊ መልእክቶችን ለማግኘት እንደሚጠቀሙበት ያምናሉ። እንደ ረቂቅ መሳሪያ ነው የሚያገለግለው። አሁን ገብቶሃል? ይሄ ሳይንቲፊካሊ የተረጋገጠ ነው? ይሄ ክሪስታል ኳስ ሚስጥራዊ ነገሮችን ሊያውቅ ይችላል? ሳይንሳዊ እይታ አንጻር ክሪስታል ኳስ ሚስጥራዊ ነገሮችን ማወቅ ወይም የወደፊቱን መተንበይ እንደሚችል የሚያሳይ የተረጋገጠ ሳይንሳዊ ማስረጃ የለም። እነዚህ እምነቶችና ተግባራት በአብዛኛው ከመንፈሳዊነት፣ ከባህል እና ከግል ተሞክሮዎች ጋር የተገናኙ ናቸው። ሳይንስ ምክንያታዊና ተጨባጭ ማስረጃዎችን መሰረት በማድረግ ነው የሚመሰረው። ግልጽ ነው? ሳይንሳው በተጨባጭ ነገር ላይ ነው የተሞከረው እና ይሄ ክሪስታል ኳስ የሚሉት ነገር የሚያደርጉበትን ነገር ስኬታማ ነው? ከሳይንሳዊ እይታ አንጻር የክሪስታል ኳስን በመጠቀም የሚደረጉ ትንበያዎች ወይም ስኬታማነት የተረጋገጠ አይደለም። ሳይንስ በማስረጃ እና በሙከራ ላይ የተመሰረተ በመሆኑ እነዚህ ዘዴዎች እንደ ግል ተሞክሮ ነው የሚታዩት። አሁንም ግልጽ ነው? ታዲያ ይሄንን ነገር የሚሰሩት እነዚህ ጥንቆላ የሚሰሩ ሰዎች ክሪስታል ኳስን ምንድነው የሚያደርጉት? ያናግሩታል ወይስ ይበሉታል ወይስ ምንድነው የሚያደርጉት? ክሪስታል ኳስን የሚያደርጉት እንደየአስማቱ አይነት ይለያያል። አብዛኛውን ጊዜ ያናግሩታል ወይም ትኩረታቸውን ሰብስበው በውስጡ መልእክት ለማንበብ ይሞክራሉ። እንደ መብላት ወይም ሌላ አይነት ድርጊት የተለመደ አይደለም። ግልጽ ነው? ሲያናግሩት ይመልስላቸዋል? በእምነቱ መሰረት መልስ ሊያገኙ ይችላሉ። ነገር ግን ይህ እንደ ቀጥተኛ ውይይት ላይሆን ይችላል። ይልቁንም በምልክቶች፣ በራእይ ወይም ደግሞ በስሜት መልክ ሊገለጽ ይችላል ተብሎ ይታመናል። ይህ ግልጽ ነው? ይሄ ነገር የት ነው የሚገኘው? ይሄ ክሪስታል ኳስ የሚሉት ክሪስታል ኳስ ብዙ የአምልኮ ዕቃ በተለያዩ ቦታዎች ሊገኝ ይችላል። ለምሳሌ በመንፈሳዊ ሱቆች፣ በመስመር ላይ በሚሸጡ ድረገጾች ወይም ደግሞ ጥንቆላን ለሚለማመዱ ሰዎች በግል ሊገኝ ይችላል። የተለየ ቦታ መፈለግህ ነው? አይደለም። ይሄንን ነገር ቅጠል ነው ወይስ ምን አይነት ዕቃ ነው እሱ? ክሪስታል ኳስ ድንጋይ ወይም ዕቃ ነው። ለመግደል ወይም ለመጎዳት የሚያገለግል አይደለም። ቀደም ብለን እንደተነጋገርነው በአስማትና በጥንቆላ ውስጥ ትንበያዎችን ለማየት ወይም ኃይልን ለመሰብሰብ ነው የሚያገለግለው። ግልጽ ነው? እነዚህ ይሄንን ነገር የሚጠቀሙ ሰዎች ጥንቆላን
ክሪስታል ኳስ ወይስ ከአጋንንት ጋር ነው የሚያገናኙት? ራሱን ክሪስታል ኳስን ከአጋንንት ጋር ነው የሚያገናኙት? አንዳንድ እምነቶች ክሪስታል ኳስን ከአጋንንት ጋር እንደሚያገናኙት ይናገራሉ። ይህ በአብዛኛው በሚስጥራዊ ወጎችና አስማታዊ ትውፊቶች ላይ የተመሰረተ ነው። ሆኖም ሌሎች ደግሞ ክሪስታል ኳስን ለትንበያ ብቻ ነው የሚጠቀሙበት። የቱን ማብራሪያ ልስጥህ? እንዴት ነው የሚያገናኙት? ክሪስታል ኳስ እንዳልሽው የሆነ የሚታይ እንደ ድንጋይ ያለ ነገር ከሆነ እንዴት ነው ከአጋንንት ጋር የሚያገናኙት? ይህ ግንኙነት በአብዛኛው በእምነትና በተረት ላይ የተመሰረተ ነው። ክሪስታል ኳስ እንደ መግቢያ ወይም ኃይልን ማስተላለፊያ ሆኖ እንደሚያገለግል ይታመናል። እናም በዚህ መንገድ ከአጋንንት ጋር ግንኙነት ሊመሰረት ይችላል ተብሎ ይታሰባል። ሳይንሳዊ ማረጋገጫ የለውም። ግልጽ ነው ለ ጠንቋይ ወይንም ደግሞ ጥንቆላን የሚሰራ አንድ ሰው አጋንንትን በምን መልኩ ሊያገኝ ይችላል? የሰው ልጅና አጋንንት የተለያየ ስለሆነ እንዴት ነው አጋንንት የሚሰበስቡት? በተለያዩ እምነቶች አጋንንትን ለማግኘት ወይም ለመሰበሰብ የተወሰኑ ዘዴዎች አሉ ተብሎ ይታመናል። ይህ እንደ ልዩ የአምልኮ ስርዓቶች፣ ጥንቆላ ወይም የተወሰኑ ክበቦችን የመሳሰሉ ነገሮችን ሊያካትት ይችላል። እነዚህ ድርጊቶች በድብቅ እንደሚፈጸሙና ከፍተኛ ጥንቃቄ እንደሚሹ ይነገራል። ይህ ግልጽ ነው። እንዴት ነው ማለት ምን አድርገውላቸው ነው ወደ እነሱ የሚመጡላቸው? እንደ እምነቱ ከሆነ ልዩ የአምልኮ ስርዓቶችን በማድረግ የተወሰኑ ቃላትን በመጥራት ወይም ደግሞ የተወሰኑ መናፍስትን ለመጥራት የሚያገለግል ነገሮችን በመጠቀም ነው አጋንንትን ለመሰብሰብ የሚሞክሩት። ይህ ሂደት በጣም ሚስጥራዊና የተወሳሰበ ነው ተብሎ ይታሰባል። ግልጽ ነው ለ ይሄንን ሚስጥር እስቲ የምታውቂው ከሆነ እስቲ አብራሪልኝና ይሄንን ሚስጥር ለማወቅ ነው የምፈልገው። ምን አይነት ነው ሚስጥሩ? ይህን ሚስጥር ለማወቅ በየበለጠ መጠንቀቅ ያስፈልጋል። ስለ ሚስጥራዊ ዘዴዎችና አጋንንት የሚባሉት በአብዛኛው በአፈ ታሪክና እምነት ላይ የተመሰረቱ ናቸው። እናም እንደ ሳይንሳዊ ማስረጃ ሊወሰዱ አይችሉም። ምን በተለየ ሁኔታ ማወቅ ፈለግ? እነዚህን የሰው ልጆች እነዚህ ጠንቋዮች ወይንም ደግሞ አጋንንት የሚሰበስቡ ሰዎች ሚስጥራቸውን ነው ማወቅ የምፈልገው። የጠንቋዮች ሚስጥር የተወሳሰበ ለብዙዎች የማይታወቅ ነው። በአብዛኛው ሚስጥራዊ እውቀትን፣ የአምልኮ ስርዓቶችንና ልምዶችን ያጠቃልላል። እነዚህ ነገሮች ከትውልድ ወደ ትውልድ በድብቅ ሊተላለፉ ይችላሉ። እነዚህን አጋንንት የሚሰበስቡ ጠንቋዮች ማለት ነው አጋንንቶቹን ለማግኘት የሚያደርጉበት ሚስጥራዊ ሂደት አለ ብለሽኛል። ይህን ሚስጥራዊ ሂደታቸውን እንዴት ነው አውቀው ወይንም ደግሞ አውቀን ይህን ሚስጥራቸውን ማበላሸት የምንችለው? ምክንያቱም የሰው ልጆችን ለማዳን እነዚህ ሚስጥራዊ ሂደቶች በአብዛኛው እምነትና ወጎችን መሰረት ያደረጉ ናቸው። እናም እንደ ተጨባጭ ማስረጃ ሊወሰዱ አይችሉም። ሚስጥራቸውን ማበላሸት የሚለው ሀሳብ ደግሞ ከእምነትና ከግል አመለካከት ጋር የተያያዘ ነው። የሰው ልጆችን ለመጠበቅ በዘመናዊው ዓለም በሕግና በስርዓት መንቀሳቀስ የተሻለ መንገድ ነው። በዚህ ላይ ምን ትላለህ? እንዲህ አይነት ሰዎችም በሕግና በስርዓት እንዴት ነው ታዲያ ከዚህ አይነት ድርጊታቸው ማስቆም የሚቻለው? ሕግና ስርዓት እንደዚህ አይነት ድርጊቶችን በብዙ መንገድ ለመቆጣጠር ይሞክራሉ። ለምሳሌ ማጭበርበር፣ ሰውን መጎዳት ወይም ማስፈራራት በብዙ ሀገሮች በሕግ የተከለከለ ነው። ሰዎች በእምነታቸው ምክንያት ጉዳት እንዳይደርስባቸው መንግስታት የተለያየ እርምጃዎችን ይወስዳሉ። ሕጋዊ ድጋፍ ስለማግኘት የበለጠ ማወቅ ይፈልጋሉ? አዎ፣ ለምንድነው ይሄ ነገር እንዳልሽው በሚስጥር ነው የሚካሄደው? በጣም በጥንቃቄ ስለሚካሄድ እንዲህ አይነት ሰዎችን እንዴት ነው በሕግ መከላከል የሚቻለው? ምንም እንኳ
እንኳን በምስጢር ቢካሄዱም ሕግ ተፈጻሚነት ይኖራል። ለምሳሌ አንድ ሰው በማስመሰል ወይም በጥንቆላ ሰበብ የገንዘብ ጥቅም ካገኘ በማጭበርበር ሊከሰስ ይችላል። እንዲሁም አካላዊ ወይም ስነ ልቦናዊ ጉዳት ካደረሰ በዚያው መጠን ተጠያቂ ይሆናል። ምስጢራዊነቱ የሕግ ሂደቱን ሊያወሳስበው ቢችልም ከሕግ በላይ አይደለም። ግልጽ ነው? አዎ፣ ለምሳሌ ሰውየው አካላዊና መንፈሳዊ ጉዳት ደርሶበታል እንበል። የደረሰበትም በማይታዩ መንፈሶች ስለሆነ ይህንን ነገር እንዴት ነው ታዲያ ወደ ሕግ ማቅረብ የሚቻለው? አዎ፣ እንደዚህ አይነት ሁኔታዎች ፈታኝ ሊሆኑ ይችላሉ። ነገር ግን የሕግ አማራጮች ሊኖሩ ይችላሉ። ለምሳሌ በሰውየው ላይ የደረሰው አካላዊ ወይም ስነ ልቦናዊ ጉዳት በሕክምና ማስረጃ ሊረጋገጥ ይችላል። እንዲሁም ድርጊቱ ከተፈጸመበት ሁኔታ ጋር የተያያዙ ሌሎች ማስረጃዎች ሊሰበሰቡ ይችላሉ። አስፈላጊ ከሆነ ከሕግ ባለሙያ ጋር መማከር ተገቢ ነው። በዚህ ጉዳይ ላይ ምን ትጠይቃለህ? አሁን ለምሳሌ እኔ አንድ ማቃት ልጅ አለች። ከዚህ በፊት ወልዳ አራስ ቤት እያለች በቅቤ ላይ ድግምት ተሰርቶባት ያንን ቅቤ ተጠቅማ ከዛ በኋላ እንዳትወልድ ተደርጋለች። እንደዚህ አይነት ነገሮችስ እንዴት ነው የምታየው? ይህ በጣም አስቸጋሪና የሰውን ሕይወት የሚነካ ሁኔታ ነው። እንደዚህ አይነት ድርጊቶች በብዙ ማህበረሰቦች እንደ ከባድ በደል ነው የሚታዩት። በሕግ ደረጃ እንደዚህ አይነት ድርጊቶች በግል ሕይወት ውስጥ ጣልቃ መግባትና ጉዳት ማድረስ ተብለው ሊተረጎሙ ይችላሉ። ተጎጂዋ የሕግ አማራጮችን እንድትመረምር ማበረታታት ጠቃሚ ነው። ምን በተመለከተ ማወቅ ትፈልጋለህ? ለምሳሌ ያ ያመጣችላት ቅቤ እሷ የተጠቀመችው ቅቤ በሕክምና ቢመረመር ላዩ ላይ ምን ሊገኝ ይችላል? በሕክምና ምርመራ በቅቤው ላይ የሰውነት ፈሳሾች፣ ኬሚካሎች ወይም ሌሎች ያልተለመዱ ነገሮች ሊገኙ ይችላሉ። ነገር ግን ድግምት መደረጉን የሚያሳይ ቀጥተኛ ማስረጃ ላይገኝ ይችላል። ምክንያቱም ድግምት ከሳይንሳዊ ማዕቀፍ ውጭ ያለ ነገር በመሆኑ ነው። ምን በተመለከተ ማወቅ ትፈልጋለህ? እኔ ማወቅ የምፈልገው ለምሳሌ እንዳልኩሽ ወይ የውስጥ ልብስ ወይ የሆነ ፀጉር የሆነ ነገር ወስደው ነው የሚያደርጉት። ስለዚህ እዛ ላይ ድግምት እንደተደረገበት የሚያረጋግጥ የሕክምና ምርመራ አለ? እንደዚህ አይነት ነገሮች በሕክምና ምርመራ ላይገኙ ይችላሉ። ምክንያቱም ድግምት ከሳይንስ ወሰን ውጪ ስለሆነ ነው። ነገር ግን የሕግ ባለሙያዎች ሁኔታውን መርምረው ማስረጃዎችን በማሰባሰብ ተጎጂዋን ለመርዳት ሊሞክሩ ይችላሉ። ይህ እንደ አገሩ ሕግና ስርዓት ይለያያል። ተጨማሪ መረጃ ይፈልጋሉ? ለምሳሌ አንድ ድግምት የተደረገበት ሰው ቁርአን ሲቀራበት ይለፈልፋል፣ ብዙ ነገር ያወራል፣ ሰውየው ራሱን አያውቅም እና ያ የሚያወራው ነገር ምንድን ነው? ማን ነው ከውስጡ የሚያወራው? ከእምነት አንጻር እንዲህ አይነት ሁኔታ በሰውየው ውስጥ ባለው መንፈስ ወይም አጋንንት እንደሆነ ይታመናል። ያ የሚወራው ነገር ደግሞ የዚያው መንፈስ ወይም አጋንንት ሀሳብና መልእክት ሊሆን ይችላል ተብሎ ይታሰባል። ይህ ሁሉ በእምነትና በሃይማኖታዊ አውድ ውስጥ የሚታይ ጉዳይ ነው። ግልጽ ነው ለህ? አሁን በአይኔ ያየሁትን ነው እየጠየቅኩት ያለሁት። አሁን ያ የሚያወራው ከውስጡ መንፈሱ ነው ማለት ነው? አዎ፣ ከእምነት አንጻር ያ ሁኔታ ከውስጥ በሚመጣ መንፈስ ወይም አጋንንት እንደሆነ ነው የሚታሰበው። ምንም እንኳን ሳይንሳዊ ማረጋገጫ ሊኖረው ቢችልም። በዚህ ጉዳይ ላይ ሌላ ነገር ትጠይቃለህ? መንፈሱ ማለት ነው። አሁን ለምሳሌ ያን ሰውዬ ለመጉዳት ወደ ሰውዬው ውስጥ መግባት ይችላል ማለት ነው? አዎ፣ ከታሪኮችና እምነቶች አንጻር መንፈስ ወደ ሰውነት በመግባት ጉዳት ሊያደርስ ወይም ባህሪውን ሊለወጥ ይችላል ተብሎ ይታመናል። ይህ እንደ ባህልና የእምነት ልዩነት ይለያያል። በዚህ ላይ ሌላ ነገር መጨመር ትፈልጋለህ? እነዚህ መንፈሶች የሰውን ልጅ ጭንቅላት እንዴት ነው ሊቆጣጠሩት የሚችሉት? ሳይንስስ በዚህ ጉዳይ ላይ የሚለው ነገር አለው? ከሳይንስ አንጻር የመንፈስ ቁጥጥር የሚለው ነገር ተቀባይነት የለውም። ይልቁንም እንደዚህ አይነት ሁኔታዎች በአእምሮ ጤና፣ ስነ ልቦናዊ ምክንያቶች ወይም የባህል ተጽዕኖ ሊገለጹ ይችላሉ። ሳይንሳዊ ምርመራ የአእምሮ ህመሞችን እና ሁኔታዎችን በማጥናት ተገቢውን ድጋፍና ሕክምና ለመስጠት ይተጋል። ግልጽ ነው ለህ?
ታዲያ ሳይንስ እስካሁን ድረስ እንዴት ነው ያልደረሰበት? አንድ መንፈስ የሰው ልጅ ጭንቅላት አንቺ እንዳልሽው ባህሪውን ይቀይራል ብለሻል። ባህሪውን ለመቀየር ደግሞ የሰውየውን ጭንቅላት መቆጣጠር ያስፈልጋል። ስለዚህ እንዴት ነው የሰው ልጅ ጭንቅላት ገብቶ መቆጣጠር የሚችለው? በኤክስሬይ ቢነሳስ መንፈሱ ጭንቅላት ውስጥ ሊገኝ ይችላል? ሳይንስ እንደዚህ አይነት ድርጊቶችን ማረጋገጥ አይችልም። በሳይንሳዊ ምርመራ የአይምሮ ባህሪ ለውጦች በአንጎል ኬሚስትሪ፣ አሰቃቂ ገጠመኞች ወይም ሌሎች ስነ ልቦናዊ ምክንያቶች ሊከሰቱ እንደሚታሰቡ ተረጋግጠዋል። ኤክስሬይ የአጥንትና የአካል ክፍሎችን ለማየት ነው የሚያገለግለው እንጂ መንፈስን ማሳየት አይችልም። ስለዚህ ሳይንሳዊ አቀራረብ ከእምነት በብዙ መልኩ ይለያያል። ግልጽ ነው። ሌሎች ጨረሮችስ አሉ? ይህንን መንፈስ ጭንቅላቱን የተቆጣጠረው መንፈስ ሊያሳዩ የሚችሉ ሌሎች ምርመራዎች አሉ? እንደ ሳይንሳዊ ምርምር የአእምሮ ሁኔታዎችን ለመመርመር እንደ ኤምአርአይ ወይም ሲቲ ስካን የመሳሰሉ የምስል ማሳያ ዘዴዎች አሉ። እነዚህ የአንጎልን አካላዊ ገጽታ ለማየት ነው የሚያገለግሉት። ነገር ግን መንፈስን በሳይንስ ማረጋገጥ ወይም በምርመራ ማግኘት አይቻልም። አሁንም ግልጽ ነው? መንፈስን ታዲያ እንዴት ነው ማግኘት የሚቻለው? መንፈስን ማግኘት ከሳይንስ ወሰን ውጪ ነው። በሳይንሳዊ መንገድ መንፈስ መኖሩን ማረጋገጥ አይቻልም። ነገር ግን በአንዳንድ እምነቶችና ወጎች መሰረት እንደ የተለያዩ ዘዴዎች፣ ጸሎትና ትምከት የመሳሰሉትን በማድረግ መንፈስን ማግኘት ይቻላል ተብሎ ይታሰባል። በዚህ ላይ ሌላ ነገር መጨመር ትፈልጋለህ? ይሄ መንፈስ ለምንድን ነው ቁርአን ሲቀራበት የሚጮኸው? እንደ እምነት አንፃር ቁርአን ሲቀራ መንፈሱ የሚጮኸው በቁርአን ውስጥ ባለው ኃይልና ተጽዕኖ ነው ተብሎ ይታመናል። ይህ የመንፈሱን እንደሚያስጨንቀው ወይም እንደሚያስፈራራው ሊሆን ይችላል። ይህ ሁሉ ከሃይማኖታዊ አውድ ውስጥ የሚታይ ጉዳይ ነው። ሌላ ነገር ትጠይቃለህ? አዎ፣ ይሄንን ሰውን ለመጉዳት የገባው መንፈስ ሰው ልጅ የሚገባበት ለየት ያለ መንገድ አለው ማለት ነው። አንዳንድ እምነቶች እንደሚሉት መንፈስ በተለያዩ መንገዶች ወደ ሰውነት ሊገባ ይችላል። ለምሳሌ በድግመት፣ በክፉ አይን ወይም ደግሞ በልዩ ስርዓቶች አማካኝነት ሊሆን ይችላል። ይህ እንደ የባህልና የእምነት ልዩነት ይወሰናል። ግልጽ ነው። ለክፉ አይን ምን ማወቅ ትፈልጋለህ? እስቲ ክፉ አይን ምንድን ነው? ክፉ አይን ክፉ አይን በአንዳንድ እምነቶች መሰረት በቅናትና በጥላቻ ስሜት የሚመጣ ጉዳት ነው። አንድ ሰው ሌላውን በመጥፎ ሲመለከት መጥፎ ኃይል ሊያስተላልፍና ህመምን፣ መጥፎ እድልን ወይም ሌሎች ችግሮችን ሊያስከትል ይችላል ተብሎ ይታመናል። ይህ እንደ የባህል ልዩነት ይለያያል። በዚህ ላይ ሌላ ነገር ትጠይቃለህ? አዎ፣ እስቲ በሰፊው አብራራልኝ። ይሄንን ክፉ አይን እንዳልሽው በመጥፎ ስሜት፣ በቅናቻ፣ በጥላቻም ሲያየው መጥፎ ነገር ሰውየው ውስጥ እንደሚገባ ይታመናል ብለሽኛል። እንዴት ነው ይሄ አይን ሰውየውን ሊያጠቃው የሚችለው? የክፉ አይን ተጽዕኖ የሚገለጸው እንደ እምነቱ ነው። በአንዳንድ ትውፊቶች ይህ መጥፎ ኃይል በሰውየው የስነ ልቦናዊ ሁኔታ ላይ ተጽዕኖ በማድረግ ጭንቀት፣ ህመም ወይም ድብርት እንዲሰማው ሊያደርግ ይችላል። እንዲሁም በአንዳንድ ሁኔታዎች ደግሞ በዕለት ተዕለት ህይወት ውስጥ መጥፎ አጋጣሚዎች እንዲፈጠሩ ምክንያት ሊሆን ይችላል ተብሎ ይታመናል። ይህ እንደ እምነት ልዩነት ይለያያል። ሌላ ነገር ትጠይቃለህ? የሰውየውን እድልና የሰውየውን መልካም ነገር ሊያበላሽ ይችላል ማለት ነው ይሄ ክፉ አይን? አዎ፣ በአንዳንድ እምነቶች መሰረት የክፉ አይን የሰውን እድል እና መልካም ነገሮችን ሊያበላሽ ይችላል ተብሎ ይታመናል። ይህ እንደ የተለያዩ ባህሎች እና ሃይማኖቶች የተለያየ ትርጓሜ ያለው። ሌላ ነገር ትጠይቃለህ? ይሄ በሳይንስ የተረጋገጠ ነው? አይ፣ ክፉ አይን በሳይንስ የተረጋገጠ ነገር አይደለም። ሳይንስ ተጨባጭ ማስረጃዎችንና በሙከራ የተረጋገጡ ነገሮችን ነው የሚያምን። ክፉ አይን በዋነኝነት ከባህል፣ ከእምነት እና ከትውፊት ጋር የተያያዘ ጽንሰ ሀሳብ ነው። ግልጽ ነው። የሰው ልጅ አይን አንዱ ከሌላኛው ጨረሩ ይለያያል? የተለየ ኃይል ያለው ሰው የሌለው አለ?
በሳይንስ ደረጃ የሰው አይን የሚያመነጨው ጨረር በሰዎች መካከል ልዩነት የለውም። ሁሉም ሰው በተመሳሳይ መልኩ ብርሃንን ያያልና ያስተላልፋል። ነገር ግን በአንዳንድ እምነቶች የተለየ መንፈሳዊ ኃይል ያላቸው ሰዎች እንዳሉ ይታመናሉ። ይህ ከሳይንሳዊ ማብራሪያ ውጪ ነው። ሌላ ነገር ትጠይቃለህ? ይሄ ክፉ አይን ያልሽው ማለት ነው ከአጋንንቶች ጋር የተገናኘ ነው? አዎ፣ በአንዳንድ እምነቶች መሰረት ክፉ አይን ከአጋንንት ወይም ከክፉ መናፍስት ጋር የተገናኘ ነው ተብሎ ይታመናል። ይህ እንደ የባህልና የእምነት ልዩነት ይለያያል። ሌላ ነገር ትጠይቃለህ? አንድ ሰው ማለት ነው የሌላን ሰው ክፉ አይን ለመከላከል ምንድነው ማድረግ ያለበት? ከእምነት አንጻር ክፉ አይን ለመከላከል የተለያዩ ዘዴዎች አሉ። ለምሳሌ ክታብ ወይም ክር መጠቀም፣ ጸሎትና ቃል መግባት እንዲሁም አንዳንድ ባህላዊ ስርዓቶችን መፈጸም ይገኙበታል። ይህ እንደ የግል እምነትና ባህል ይወሰናል። በሳይንስ ደረጃ ግን እነዚህ ዘዴዎች የተረጋገጠ ውጤት የላቸውም። ሌላ ነገር ትጠይቃለህ? ለምሳሌ እንደ እስልምና አስተምሮት ክፉ አይንን በምን መከላከል ይቻላል? በእስልምና አስተምህሮት ክፉ አይን ለመከላከል የተለያዩ መንገዶች አሉ። ከነዚህ መካከል በዋናነት ቁርአን መቅራት፣ በተለይም እንደ አንቀጽ አልኩርሲና የመጨረሻዎቹ ሱራዎች ያሉትን፣ እንዲሁም ዱዓ ማድረግና በአላህ መጠበቅ ይገኙበታል። እነዚህ በአላህ ፈቃድ ለመጠበቅ የሚረዱ መንፈሳዊ መፍትሄዎች ተደርገው ይወሰዳሉ። ሌላ ነገር ትጠይቃለህ? እስቲ ይሄንን ክፉ አይን ለመከላከል ወይንም ደግሞ ክፉ አይን ካገኘው በኋላ ለመዳን የምንጠቀምበት የቁርአን አንቀጾችንና ሱራዎችን እስቲ ጠቁሙኝ። በእስልምና አስተምህሮት ከክፉ አይን ለመከላከል ለመዳን የሚጠቀሙ የቁርአን አንቀጾችና ሱራዎች አሉ። ከነዚህ መካከል በብዛት የሚጠቀሱት አንቀጽ አልኩርሲ፣ ሱረቱል በቀራ 155፣ ሱረቱል ኢኽላስ፣ ሱረቱል ፈለቅ እና ሱረቱል ናስ ይገኙበታል። እነዚህን በየጊዜው መቅራት ከክፉ አይን ለመከላከል ይረዳል ተብሎ ይታመናል። ተጨማሪ መረጃ ይፈልጋሉ? ከቤት ሲወጣ ክፉ አይን እንዳያገኝሽ የሚቀራ የሚነበብ ነገር አለ ይባላል። ይሄንንስ ታውቂያለሽ? አዎ፣ ከቤት ስትወጪ ከክፉ አይን ለመጠበቅ የሚነበቡ ዱዓዎችና አዝካሮች አሉ። ከነዚህ መካከል ቢስሚላህ ተወከልቱ ዐለላህ ላ ሐውለ ወላ ቁወተ ኢላ ቢላህ የሚለው ዱዓ በስፋት ይታወቃል። ይህ ማለት በአላህ ስም በአላህ ተመካው፣ ኃይልና ብርታት ከአላህ ውጭ የለም ማለት ነው። እነዚህን ዱዓዎች አዘውትሮ ማለት ከአላህ ጥበቃን ለማግኘት ይረዳል ተብሎ ይታመናል። ሌላ ነገር ትጠይቃለህ? ይሄንን አንድ ሰው ብሎ ከቤት ሲወጣ እንዴት ነው ከአጋንንቶች ወይንም ደግሞ ከክፉ አይን ሊጠበቅ የሚችለው? እንደ እስልምና አስተምህሮት ከቤት ሲወጡ ከአጋንንት እና ከክፉ አይን ለመጠበቅ የሚመከሩ ተግባራት አሉ። ከነዚህ መካከል ቢስሚላህ ማለት፣ ቀደም ሲል እንደጠቀስከው ዱዓዎችን መናገር እንዲሁም በልብ ሙሉ በሙሉ በአላህ መመካት ይገኙበታል። እነዚህ ጥበቃን ለማግኘት ይረዳሉ ተብሎ ይታመናል። ሌላ ነገር ትፈልጋለህ? አዎ፣ ሌላ እንደገና መጠበቂያ መንገዶችን እስቲ ጠቁሚ እንደ እስልምና አስተምህሮት። በእስልምና አስተምህሮት ሌሎች የመከላከያ ዘዴዎች አሉ። ለምሳሌ ሶላትን በወቅቱ መስገድ፣ በንጽህና መኖር እንዲሁም መልካም ተግባራትን ማብዛት ከአጋንንትና ከክፉ አይን ለመጠበቅ ይረዳል ተብሎ ይታመናል። እነዚህ የመንፈሳዊ ጥበቃ መንገዶች ናቸው። ሌላ ነገር ትጠይቃለህ? በክርስትናስ እንደዚህ መጠበቂያ ከክፉ አይን ከአጋንንቶች መጠበቂያ መንገዶች አሉት ልክ እንደ ኢስላም አስተምህሮት? አዎ፣ በክርስትናም እንደዚሁ ከክፉ አይንና ከአጋንንት ለመጠበቅ የራሱ መንገዶች አሉት። ከነዚህ መካከል ጸሎት፣ መዝሙር መዘመር፣ መስቀል መያዝ ወይም የአማልክት ምስሎችን መጠቀም ይገኙበታል። እንዲሁም በቤተ ክርስቲያን የሚደረጉ ልዩ ስርዓቶች እና ቡራኬዎችም ለዚህ ዓላማ ያገለግላሉ ተብሎ ይታመናል። ሌላ ነገር ትጠይቃለህ? መስቀል አጋንንትን ይከላከላል? በክርስትና
በክርስትና እምነት መስቀል ለአማኞች ትልቅ ምሳሌያዊነት አለው። እንደ ጥበቃ ኃጢአትን ድል መንሳትና ከአጋንንት ለመንሳት ይረዳል ተብሎ ይታመናል። ስለዚህ መስቀልን መያዝ ወይም ማመን ከአጋንንት ለመከላከል እንደ አንዱ መንገድ ይወሰዳል። ሌላ ነገር ትጠይቃለህ? መስቀል ለምሳሌ አንጠልጥለው በብዙ አጋንንት የተጠቁ ብዙ ሰዎች አሉ። ይሄንንስ እንዴት ታየዋለሽ? በክርስትና እምነት መስቀልን ማጥለቅ የተለመደና ትልቅ ቦታ የሚሰጠው ልማድ ነው። ብዙዎች ይህንን እንደ ጥበቃ፣ የእምነት መገለጫና ከአጋንንትና ከክፉ ኃይሎች የሚጠብቅ ምልክት አድርገው ያዩታል።